ሰላም ሰላም እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? ይዳን እግዚአብሔር ይመስገን ሰላም ነኝ። እህት ወንድሞቼ ድንግል ማርያም እያያችሁ እንዳታልፉት፣ እያያችሁ እንድታልፋላችሁ እንዳታልፉት ትዕግስት አድርጋችሁ ትንሽ አዳምጡኝ። ድንግል ማርያም ያደረገችልኝ ልመሰክር ነው የመጣሁት። ትዕግስት አድርጋችሁ አዳምጡ። አዳምጣችሁ ደግሞ አዎ እውነት ነው ድንግል ማርያም ታደርጋለች ብላችሁ ካመናችሁ ላይክ አድርጉት። ላይክ ስታረጉት በአለም ወደ ዓለም ይደርሳል። ለብዙ ሰው ነው የሚደርሰው ማለት ነው። ከዛ ብዙ ሰው ይሰማዋል ማለት ነው። እና የተወደመቼ ድንግል ማርያም ያደረገችልኝ ለመሰከር ነው። ብዙ ጊዜ አድርጋልኛለች። ይሄን ደግሞ ትንሽ ለየት አለኝ እና ለመሰከር ነው የመጣሁት። እና ስሙኝ፣ በዚህ ወር ውስጥ እህቴ ህፃን ልጅ ናት። ከሀገር ከአባትና ጠፍታ ጓደኞቼ ሄደዋል፣ እኔ ብቻ ይቀርቻለሁ እንዴት ቀራለሁ ብላ ምንም ነገር ያጣች ከሀገር ጠፍታ መጣች። እና ያው የመን ገንዘብ ተሐወለላት በኢትዮጵያ ማለት በኢትዮጵያ የነበረኝ ገንዘብ ሐወልኩላት፣ የድንበርም ሐወልኩት፣ ሁሉ ነገር ጨረስኩት። ከዛ ደግሞ ሳቢያ ወደ ጅዳ የምትመጣበት ደግሞ 6000 ሪያል አለ። ከሳቢያ ወደ ጅዳ የምትመጣበት ደግሞ 6000 ሪያል አለ። እና እጄ ላይ ምንም ነገር የለም፣ 6000 ሪያል የለም፣ ሞንዘ የለም። የወር ደግሞ እኮ አንድ ወር ራሱ የእቁ ናት። እቁ ደግሞ የበላበት ነው። ገና የምሰጠው ሳይሆን የበላበት ስለሆነ እዳ ነው። እቺ የምሰጣት ባለ እቋ ራሱ በኋላ ተጥኛለሽ እንኳን እንዳትለኝ፣ እሷም ባለ ችግር ናት። በጣም ችግር ነበረባት። እና በጣም ጭንቃለኝ። ያልጠየቁት ሰው የለም፣ ያልጠየቁት ዘመድ የለም፣ ያልጠየቁት ጓደኞች የለም። ራስን ተጨንቄ ጓደኞቼ አስጨንቅኩት፣ ቤተሰቦቼ አስጨንቅኩት ማለት በመጠየቅ በቃ ጭንቅ አለኝ። በቃ እኔ እንጃ ብዙ ችግር አጋጥሞኛል፣ ግን እንደዚህ ብዬ ጭንቀት ተጨንቄ አላቅም። በቃ እንደዚህ አይነት ጭንቀት ተጨንቄ አላቅም። እና ከዛ ወይ እመቤቴ ምንድነው ብዙ ጊዜ ብዙ ነገር ተአምር ያደርግሽልኝ እኔ የማይገባኝ እንዴት ነው አሁን በትልቁ ችግር መጥተብኝ እንዴት ንዝም ያልሽኝ እንዴ? ያልገባበት ሰው የለም፣ ያልጠየቀ ሰው የለም። እንዴት ነው ማረገው? መብራር እርጅኝ ብዬ ለነገርኳት። ከዛ በመጨረሻ ጊዜ እና እህቴ ድንበር ሸግራለች። ድንበር ሸግራ ገንዘብ ዝግጅ የምታደርግበት ሰዓት ደርሷል። ድንበር ሸግራ ማለት ነው። እና ድንበር ሸግራለች። ከመጣው በቃ ገንዘብ ወይ በቃ የለም፣ ምን ላድርግ? ከዛ እቺ ወር ደሞዜ ደርሳ ነበረ። እሷ 2000 ናት ማለት እቺ ባለ እቋቋ ባልሰጣት 2000 ብቻ ናት። 4000 ከየት ይምጣ? 4000 ሪያል ከየት ይምጣ? እና እሷ እንኳ ብትሰጠኝ ወደ እቁብ እንኳ የእቁብ እንኳ ባልሰጥ 2000 ናት ከየት ላምጣ ብዬ ጨነቀኝ። ከዛ ማን ቀርቶኝ ነበር መሰላችሁ? የመዳሜ ልጅ ናት የቀረች መጠየቁ ከደሞዜ በላይ እንድትሰጠኝ ብዬ ማለት ነው። ድፍረቴማ ማለት ድንግል ማርያም አምኜ ነው እንጂ አንዲት አረብ የሆነች አንዲት መዳም የሆነች ደሞዝ ራሱ በስንት ስቃቃይ ነው፣ በስንት ልመና፣ በስንት ሲሰጡ ራሱ ወዶ አይደለም የሚሰጡ ማለት 2000 ሪያል ሲሰጡ ራሱ ወዶ አይደለም የሚሰጡ፣ በቃ ሳይወድ ነው የሚሰጡና ድፍረቴ በቃ ድንግል ማርያም አምኜ ጠየቅኳት። በቃ ምን ላድርግ ታዲያ? በቃ የመጨረሻ ልለብ እስቲ በመድኃኔዓለም ስም ብዬ እስቲ ነገራት ብዬ በሪከርድ በዋትስአፕ እንዲያማረኩላት በዋትስአፕ ያረኩላትና እስቲ ልጠይቃት ብዬ ጠየቅኳት። ምንድነው ያልኳት መሰላችሁ? አንቺ የምትሰጠኝ ብቻ ደሞዜ የአንድ ወር ብቻ ነው፣ ከዛ በላይ መክፈል አትችይም። በተረፈ አቅራጥ ማለት ሸቀጥና ሸቀጥ የምትገዥበት ነው። ከዛ የሚተርፍሽ ገንዘብ የለም አውቃለሁ። እስቲ ለወንድሞችሽ ጠይቅልኝ አልኳት። ለወንድሞችሽ ጠይቅልኝ አልኳት። ወንድሞቿ አሏት እና እሺ አለችኝ። እሷ እንደ በግ ነው እሺ የምትለኝ። እኔ እዛ ላይ ደርሳ እሺ ነው የምትለኝ። እንዴ የድንግል ማርያም ስራ ነው እንዴት ነው ይላሉና እንደ በግ ነው በቃ እሺ ነው የምትለኝ። በቃ ከዛ እሺ አለችኝ። ከዛ ለወንድሞቿ ነገረችና እንደዚህ እንደዚህ ተሸገር ያለው እህቴ መጣለች፣ ገንዘብ አጥቻለሁና ገንዘብ ጨምሩኝ ያለች ነው፣ ብድር እያለች ነው ሳራ ነው መስመይ በእነሱ እንደዚህ ብላ ጠየቅሻቸውና እነሱም እንደ በግ እኔ እንጃ አረብ እንዴት ከደሞዝ በላይ ጨምሮ እንዴት ይሰጣ? አይሰጥም። የትም የለም። እኔ የለም አላየሁትም፣ እስካሁን አላጋጠመኝም። የለም ራሱ
ደሞዝ ራሱ ይሰጠው ራሱ አይናቸው ሊወጣ ነው የሚሰጡ ሊወጣ ሲል ነው የሚሰጠው እንጂ ወደው አይሰጡም ማለት ነውና እሺ አሉ። አንዱ 1500 አንዱ 1000 መሰለኝ አንዱ 2500 እንደዛ መሰለኝ ዘድሮ አዋጥተው ጭማሬ ከደሞዜ 2000 የሁለት ወር ጭማሬ 4000 ዝሮ የሶስት ወር አድርገን እንሰጥሻለን አለችኝ። መቼ እንደዚህ አለችኝ? እንደ ነገ ድንግል ማርያም በ21 ሊሆን 20 ድሮ ማታ 3 ሰዓት ላይ 4 ሰዓት ላይ ይመስለኛል እንደዛ ድሮውን እንደዚህ አለችኝ። ድሮ ማርያም እንደዛ አለችኝና በቃ እንዴ እውነታ እንደዛ አለችኝ። በቃ በደስታ በቃ ዘለልኩ ወደ ላይ ማለት ነው። ምን ልበል በቃ በደስታ ማለት ነው። እንዴ እውነታ ነው። እስቲ ኦኑን ላየው እንደዛ አለችኝ። ድንግል ማርያም እንደዚህ ብላ ተናግራ አታስቀረኝም። አምናታለሁ ድንግል ማርያም። ግን አረቦቹ አይታመኑም። አረቦቹ ጭራሽ አይታመኑም። ግን ድንግል ማርያም ግን አምናታለሁ። እርግጠኛ ነኝ ትሰጠኛለች አልኩ። 6000 ሪያል የሶስት ወር ከነ ደሞዜ 6000 ሪያል ትሰጠኛለች። እንደዚህ ብላ ተናግራማ አትቀርም ሰጠኛለች ብዬ አመንኩት። በምን በድንግል ማርያም ስለማምናት በቃ በጣም ነው ማምናት ድንግል ማርያም እና በዛ አመንኩት። አረቦቹ ግን አይታመኑም። አሁን ተናግረው አሁን ነው የሚቀይሯት አረቦቹ እና እነሱ አላመንኩም። እሺ አልኩት። ከዛ በእንግሊዝ ሁለት ቀን በእንግሊዝ 2 ቀን ደሞዛቸው ወረደና የሁላቸው ሰብስባ 6000 ሪያል መጣ። እህቴ መንገድ ላይ ተነስታለች። እንዲያም ተዘጋጂ ገንዘብ ያዚ ብለው ሳይነግሩኝ ነው የተነሳችው ልጅቷ። እህቴ ማለት ነው። እህቴ ከሳቢያ ወደ ጅዳ መንገድ ላይ የተነሳችው ገንዘብ ተዘጋጁ ሳይነግሩኝ መንገድ ላይ ተነስታለች ልጅቷ እህቴ ማለት ነው። እና እሳ መንገድ ላይ ያለች መጣ ቀርባ መጣ ልትወርድ ቀርባለች። እህቷ ልጅቷ የመዳሜ ልጅ መጣ 6000 ሪያል ፈቅዳ እንኪ አለች። እንክ ብላ በቃ ስትሳጋ ነው የሄደችው። እንዴ ምንድነው ብዬ ደነገጥኩትና አየሁት። ከዛ ፈቀድኩትና 4000 መሰለኝ መጀመሪያ 4000 መሰለኝ። ወይኔ 2000 ቀረኝ። 2000 ከየት ላምጣ ነው አልኩት። ደግሞ ማላፍር 4000 ካገኘ እንዳልደሰት ብዬ ድንግጥ አልኩት። ከዛ ደግሜ ደግሞ ፈቀድኩት ደግሜ ማለት ነው። ደግሞ ፈቅደው 6000 ነው። እንዴ ተሳስቼ ነው እንዴ የፈቀዱት ብዬ ሳይው 6000 ነው። ደጋግሜ ፈቀድኩት 6000 ነው። እንዴ እውነት ነው ህልሜ ነው። በቃ በደስታ በቃ ምን ልበላችሁ በቃ በደስታ እንዴት ነው አረብ 6000 ሪያል የምሰጠው በአንድ ጊዜ አረብ እንዴት ነው አንዲት መዳም አንዲት አረብ 6000 ሪያል እንዴት ነው የምትሰጠው? እኔ አላየሁትም። የድንግል ማርያም ስራ ተስፋ በቆረጥኩበት ሰዓት የለኝም ባልኩት። ለዛም እኮ እህቴ እኮ ተነስታ ነው መንገድ ላይ ነው ያለችው። እዚህ ስትራገብ እኮ አንቺ ገንዘብ አንቺ ነው የሚልኝ። ከየት ላምጣ? የለም ግን ድንግል ማርያም አታሳፍርምና መጣ እንክ ብላ 6000 ሪያል ሳይጎለው በቃ በ500 በቃ 6000 ሪያል አስረከበች። በቃ የምናገረው አቃተኝ። በቃ እኔ እንጃ ድንግል ማርያም እኔ ማነኝ? እኔ እኮ አንዲት ቆሻሻ ማረባ ኃጢአቴ ከፀጉሬ የሚበዛ ኃጢአተኛ ነኝ። እኔ እኮ አይገባኝ ድንግል እንዴት ነው እንደምታርግልኝ ብዬ በቃ እንደ ሰው ነው ማናግራት ድንግል ማርያም። እንደ ሰው ታውቃላችሁ፣ እንደ ሰው እንደ ጓደኛ እና ድንግል ማርያም ለኔ የደረሰች ለእናንተም ትድረስላችሁ። እኔ እንጃ ድንግል ማርያም እንደ ጓደኛ አናግሯት፣ እመኗት፣ አምናችሁ ዝም ብላችሁ አናግሯት። አምናችሁ ማለት ነው። በቃ ደግሞ ንስሐ ከገባችሁ ድንግል ማርያም አሁን እንደዚህ ብለሽ ነግረሻት እንኳን ሳትነግሪ በህሊናሽ እንኳን ስታስቢው ሰምታ ወዲያው ትፈጽመዋለች። ንስሐ ከገባሽ ማለት ነው። ሌላ አይደለም። ጻድቅ ሰው አይደለም። ጻድቅ ሆኛ አይደለም። እኔ ኃጢአቴ አውቀዋለሁ። ከፀጉሬ ይበዛል ኃጢአቴ። ግን ንስሐ ስለመገባ በዛ ደግሞ በእምነት ነው ማናገራት። በቃ በእምነት እንደ ጓደኛ እንደ እናቴ ነው ማናገራት። በቃ ማናገራትና በቃ እልል ብላችሁ አመስግኑልኝ። ድንግል ማርያም አደረገችልኝ። እህት ወንድሞቼ፣ በተረፈ ሰላም ሁኑልኝ።